አንድ የእግዚአብሔር አብ ቁጥር ነው። ሁለት የኢየሱስ ክርስቶስ ቁጥር ነው። ያው ሶስት ስላሴ ነው። አራት ደግሞ አራቱ ወንጌላት፣ አራቱ ነፋሳት፣ አራቱ አቅጣጫዎች እንላለን። አምስት የአገልግሎት ስጦታዎች ናቸው። ስድስት የሰው ቁጥር ነው። ሰባት የመንፈስ ቅዱስ እያለ ይሄዳል እና ዛሬ ስለ ሁለት ቁጥር ነው የምነግራችሁ። በሁለት የሆኑ ጥቂት ነገሮች አሉ ከኢየሱስ ክርስቶስ ጋር የተገናኙ። የመጀመሪያው ሁለት መጀመሪያዎች አሉ። ትምህርት ነው፣ ስብከት አይደለም። ዘፍጥረት 1:1 በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲል፣ ዮሐንስ 1:1 ደግሞ በመጀመሪያ ቃሉ ነበረ ይላል። የሙሴ መጀመሪያ የሰማይና የምድር መፈጠር ነው። ከፍጥረት ነው የጀመረው፣ ከእግዚአብሔር ስራ። ዮሐንስ 1:18 ምን ይላል? መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም። ስለዚህ ሙሴም አላየውም፣ ጀርባውን ነው ያየው እንጂ ፊቴን አታይም ነው ያለው። ጀርባውን ያየው ሙሴ በመገለጥም ያየው በመጀመሪያ የእጁን ስራ ነው፣ ፍጥረትን ነው ያየው። ዮሐንስ በመጀመሪያ ሲል ግን ፍጥረታት የተፈጠሩበትን የጊዜ መጀመሪያ አልፎ ሄዶ መገለጡ የጀመረው ከፈጣሪው ከራሱ ከኢየሱስ ክርስቶስ ነው። በመጀመሪያ ከነበረው በመጀመሪያ ቃል ነበረ ሲል የቃሉ ወይም የኢየሱስ መጀመሪያ አይደለም። ጳውሎስ ወደ ሶስተኛ ሰማይ ተነጥቋል። ሙሴ ካየውና ከደረሰበት መገለጥ አለፍ ብሎ ሄዷል። ከዮሐንስ መገለጥ ግን አልደረሰም። ከፍጥረት መፈጠር በፊት ያለውን ነው ያየው ዮሐንስ። ምንድነው ያም? የቤተ ክርስቲያን መመረጥ ነው። ከሰማይና ከምድር መፈጠር በፊት በሰማያዊ ስፍራ ዓለም ሳይፈጠር ቅዱሳንና ነውር የሌለን ሆነን በፍቅር እንሆን ዘንድ በክርስቶስ መረጠን ስለሚል ዘፍጥረት 1:1 ያለውን መጀመሪያና ዮሐንስ 1:1 ያለውን በመጀመሪያው የሚባሉትን ቃላት ብናይ ብዙ ትርጉም አለው። በመጀመሪያ ማለት የፈጣሪ መጀመሪያ አይደለም፣ የቃሉ መጀመሪያ አይደለም። ሰማይ የሚለው ህዋን ነው የሚያመለክተው። ምድር ግዑዝ አካላትን ነው የሚያመለክተው። በመጀመሪያ የሚለው ጊዜን ነው የሚያመለክተው። ይህ ደግሞ የፊዚክስ ማዕከላዊ የጥናት ሁኔታዎች ናቸው፣ ስፔስ ታይም ማተር የሚሉት እና ከእግዚአብሔር ውጭ የሆነ ነገር የለም። በመጀመሪያ ጊዜ፣ ሰማይ፣ ህዋ፣ ምድር፣ ግዑዝ አካላት እና አነስታይን ሁሉ ያጠኑት ይሄንን ነው። በመጀመሪያው ቃል ነበረ ሲለንም ወደፊት ለሚያመጣቸው ሕያው ለሆኑ ነገሮች የመኖር መጀመሪያ መሆኑን እንጂ የቃሉ መጀመሪያ እንደሆነ እየነገረን አይደለም። ወደፊት ለሚያደርጋቸው ድርጊቶቹ ግን መጀመሪያ ፍጥረታትን መፍጠር ነበር በሙሴ የተገለጠው። በዮሐንስ የተገለጠው ደግሞ እግዚአብሔር ለሚሆናቸውና ለሚያሆናቸው ሕያው መሆንታዎች መጀመሪያ የሚሆኑትን የቃሉን መኖርና የቃሉን መገኘት ነበር የገለጠው። ስለዚህ ይሄ በመጀመሪያ የሚለው የደህንነት መጀመሪያ ነው። በመጀመሪያ ቃሉ ነበረ ሲል የደህንነት መጀመሪያ ነው። ዮሐንስ መጽሐፉን መጽሐፍ ሲጀምር ዓላማ አለው። ዓላማው ምንድነው? በምዕራፍ 20 ቁጥር 31 ላይ ያስቀምጠው ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይላል። ይህን በልቡ ይዞ ወንጌሉን መጽሐፍ ሲጀምር ከምን ሊጀምር? ወጥ ለመስራት ከምን ትጀምራላችሁ? ሽንኩርት ከማቁላላት። ስለዚህ በመጀመሪያ ሽንኩርት ይቁላላ ነው የምንለው አይደለም? እንደዚያ ነው። በመጀመሪያ ቃሉ ነበረ። ወንጌሉ መጀመሪያ ነው። በመጀመሪያው ቃሉ ነበረ ሲለን ዘፍጥረት ዮሐንስ 1:1 ላይ አዲስ ነገር አለ። ያው ትንሽ ቢሆን ትንሽ ናት፣ በግሪክ አጥንቻለሁኝ እና ሁልጊዜ ግን ያንን ሳነብ ግራ የሚገባኝ ነገር ነበር፣ ስለማላውቀው ነው እያልኩኝ እና ይሄው ምንድን ነው ብዙ ጊዜ ዮሐንስ 1:1 ምንድን ነው የሚለው? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ብሎ ምንድን ነው የሚለው? ቃልም እግዚአብሔር ነበረ ነው የሚለው አይደለም? ትክክለኛው ትርጉም ግን እግዚአብሔርም ቃል ነበረ ነው የሚለው። ለማስረጃ ይሄ ሁለት መጽሐፍ ቅዱስ ይዤላችኋለሁ። አንዱ የአማርኛ ነው። የሚገርማችሁ ይሄ 54 አይደለም፣ ይሄ በ1878 ዓመተ ምህረት መጀመሪያ የተተረጎመው ትርጉም ነው። እዚህ ላይ እንግዲህ ብርሃን ልታይልን ትችያለሽ። ዮሐንስ 1:1 አውጭና ምን እንደሚል ታነቢዋለሽ። እንግሊዝኛ ለምታነቡ ደግሞ ይኸውላችሁ እግዚአብሔርም ቃል ነበረ፣ ቃል እግዚአብሔር ነበረ፣ እግዚአብሔርም ቃል ነበረ። ይሄ አንብቢ። ግዕዙም የሚለው የሚገርማችሁ እንደዚያው ነው።
ቀዳሚሁ በትክክል አላውቀውም አነባበቡን። ስለዚህ ግዕዝ የምታውቁ ሰዎች ካላችሁ ይቅርታ። ቀዳሚሁ ቃል ውእቱ ቃል ነበረ። ወውእቱ ቃል የነበረው ቃል ሀበ እግዚአብሔር ውእቱ ከእግዚአብሔር ጋር ነበረ። ወእግዚአብሔር ውእቱ ቃል እግዚአብሔርም ቃል ነበረ ነው የሚለው። እስኪ ምን ይላል? አስቀድሞ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ እግዚአብሔርም ቃል ነበረ። እግዚአብሔርም ቃል ነበረ። እግዚአብሔርም ቃል ነበረ። ቃል እግዚአብሔር ነበረ፣ እግዚአብሔርም ቃል። ይሄና አብ አንድ ነን አለ እና ይሄ ሰፊ ትምህርት ይፈልጋል ወደፊት። ይሄም እንግሊዝኛ የምስራቅ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ ነው። ይሄም the word was in the beginning and that very word was with God and God was the word was God ነው የሚሉት ኪንግ ጄምስም ሌሎችም። እና የበለጠ ትርጉምትን ይላል። ቃል እግዚአብሔር ከሆነ እግዚአብሔርም ቃል ከሆነ ሁለቱም በአንድነት ተዋህደው እንደነበሩ የምናስተውልበት ጥቅስ ይሆነናል። ይህም ማለት ቃሉ ዓለማትን ለመፍጠር ከእግዚአብሔር አብ ተለይቶ እስኪወጣ ድረስ እግዚአብሔር ራሱ ቃል ሆኖ ወልድ አምላክም ቃል ሆኖ በአንድነት ነበሩ ማለት ነው። አራተኛ ድረስ በመጀመሪያ ሲል ዋና ነገር መሰረት መሆኑን ነው የሚነግረው። በመጀመሪያ የሚደረግ ነገር በኋላ ለሚደረገው መሰረት ነው። ቤት ለመስራት መጀመሪያ መሰረት የሚጣልበትን መቆፈር አስፈላጊ ነገር ነው። እሱ ሳይሰራ ሌላ ቤት መሰራት አይችልም። ምሳሌዎች የሚሆኑ አንዳንድ ጥቅስ ብንወስድ በኖህ ዕድሜ በ601 ዓመት በመጀመሪያው ወር ከወሩም በመጀመሪያው ቀን ውሃው ከምድር ላይ ደረቀ ይላል። ውሃው መድረቅ የጀመረበት ወርና ቀን እንጂ ከዚያ በፊት ውሃ አልነበረም ወይም ቀኖችና ወራቶች አልነበሩም ማለት አይደለም። ዘጸአት 12:2 ይህ የወሮች መጀመሪያ ይሁናችሁ የዓመቱን መጀመሪያ ወር ይሁናችሁ ይላል። ከዚያ በፊት ወሮች አልነበሩም ማለት አይደለም። ስለዚህ በመጀመሪያ ቃል ነበረ ሲል ከዚያ በፊት ቃሉ አልነበረም ማለት አይደለም። ቃል ነበረ። ይሄ ግን በመጀመሪያ ነበረ ብሎ ያለው እንዲሁ ወንጌሉ የሚጀምርበት እዚያ ላይ ስለሆነ ነው። እግረ መንገድ የአዲስ ዓመትና የዘመን ልዩነት አለው። ብዙዎቻችሁ ታውቁ ይሆናል። እንኳን ለአዲሱ ዘመን አደረሳችሁ ይባላል። ስህተት ነው። ዘመን ዓመት አይደለም። ሁልጊዜ አንድ ዓመት ከመስከረም 1 እስከ ጳጉሜ 5 ወይም 6 የሚሄደው አንድ ዓመት ነው። ዘመን ግን አንድ ስራ ወይም ድርጊት ተጀምሮ እስከሚያልቅበት ድረስ ያለው ጊዜ ነው። ስለዚህ ዘመን በዓመትም በወርም በሳምንትም በቀንም በሰዓትም ሊለካ ይችላል። ምሳሌ ዳዊትና ልጁ ሶሎሞን በእስራኤል ላይ የነገሱበት ዘመን 40 ዓመት ይላል። ይሄ ዘመን 40 ዓመት ነው። አንድ ዘመን 40 ዓመት። የሳኦል ልጅ ኢያቡስቴ በእስራኤል ላይ 2 ዓመት ነገሰ። የንግስናው ዘመን 2 ዓመት ነው። ዘካርያስ በእስራኤል ላይ በሰማርያ 6 ወር ነገሰ ይላል። ስለዚህ የንግስናው ዘመን 6 ወር ነው። ስለዚህ ዘመንና ወር ልዩነታቸው እንድታዩ ብዬ ነው። ወደ መጀመሪያ ወደሚለው ስንመለስ መጀመሪያ የአንድ ነገር መወጠኛ፣ ጅማሬ፣ ምንጭ፣ መሰረት ማለት ነው። እንደገና ደግሞ ከመጀመሪያው በኋላ ቀጣይ የሆኑ ተከታታይ ነገሮች አሉ ማለት ነው። ያዕቆብ ዘፍጥረት 25 ላይ በመጀመሪያ ብኩርናህን ሽጥልኝ አለው። ብኩርናህን ሽጥልኝና በመጀመሪያ ብኩርናህን ሽጥልኝ ትርጉማቸው የተለያየ ነው። ብኩርናህን ሽጥልኝ ወይ ይሸጥለታል ወይም አይሸጥለትም፣ ነገሩ በዚህ ያበቃል። በመጀመሪያ ብኩርናህን ሽጥልኝ ሲል የሚቀጥል ነገር አለ ማለት ነው። ብኩርናውን ከሸጠለት በኋላ ወይም በምንረዳው መንገድ ብንል ወንድሜን አረፍ በል ብለው ተቀመጥ ማለት ነው። በመጀመሪያ አረፍ በል ስል ግን ምን ማለት ነው? እሱ የሚፈልገው ነገር አለ። ይህን ስለኛ ስታይ ምን ይላል? መጀመሪያ አረፍ በል። ከሚቀጥሉት ነገሮች ቀደም ብለህ ማረፍህ አስፈላጊ ነው ማለት ነው። ስለዚህ በመጀመሪያ ሲል የሚቀጥሉ ነገሮች አሉ። በወንጌል ስናየው ምን ማለት ነው? ሁሉ በእርሱ ሆነ፣ እውነተኛ ብርሃን ወደ ዓለም ይመጣ ነበር፣ የመጣው ወደ ወገኖቹ ነበር። ይህ ቃል ሥጋ ሆነ፣ እግዚአብሔርን ተረከው፣ በውሃ ተጠመቀ፣ መንፈስ ቅዱስ እንደ ርግብ በእርሱ ላይ ወረደ፣ ለ3 ዓመታት ያህል አስተማረ፣ ተሰቀለ፣ ሞተ፣ ተቀበረ፣ ከሙታንም ተለይቶ ተነሳና ወደ ሰማይ አረገ፣ ከዚያም እንዲሁ እንዳረገ ይመለሳል። ይሄ ሁሉ ተከታይ ነገር ስላለ በመጀመሪያ ቃል ነበረ፣ ቀጥሎስ ቃል ሥጋ ሆነ እያለ የሚቀጥል ነገር ነው። ቀጥሎ ደግሞ በመጀመሪያ ማለት ወደፊት የሚገለጥ ዓላማና እቅድ አለ ማለት ነው። ስለዚህ በመጀመሪያ የሚለው ቃል መጽሐፉ የተጻፈው ሕይወት እንዲሆንልን ስለሆነ በመጀመሪያ የተጠቀሰው ቃል
በመጀመሪያ ቃል ነበረ የሚለው የህይወት ምንጭ፣ የህይወት መፍለቂያ፣ መነሻ፣ መጀመሪያ መሆኑን ይገልጥልናል ማለት ነው። ሁለት መጀመሪያዎች አሉ። አሁን የእግዚአብሔር ቃል አለ። ስንት አይነት የእግዚአብሔር ቃል ነው የምታውቁት? አንድ ነው የምትባል፣ ሁለት አይነት ነው። ዛሬ ሲላ እንድታስቡ ነው የማደርጋችሁ። ስንት አይነት የእግዚአብሔር ቃል አለ አልኩኝ እኔ? አልተቀበላችሁትም እስካሁን። ሁለት አይነት ነው፣ ሕያው ቃልና የተጻፈው ቃል። ሕያው ቃል ኢየሱስ ክርስቶስ እንደሆነ እናውቃለን። ጌታችንና መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ልጅ ሰማይና ምድርን የፈጠረ ወልድ አምላክ የሰውን ልጅ ለማዳን ከሰማይ ሰማያት የወረደና የመስዋዕቱ በግ በመሆን በመስቀል ላይ የተሰቀለው የሞተው ከሙታንም የተነሳው ወደ ሰማይ ያረገውና ተመልሶም የሚመጣው ይሄ ሕያው ቃል ነው። ኢየሱስ ክርስቶስ በምድር ላይ የተመላለሰው ነው። የተጻፈው ቃል ግን በወረቀት በብራና ላይ የተጻፈው ቃል ነው። ይሄ ቃል የእግዚአብሔር ቃል የምንለው ይህም የእግዚአብሔር ቃል ነው። በቀደመው ኪዳን የእግዚአብሔር ቃል ዳባር ኤሎሂም ወይም ዳባር አዶናይ ይባላል። በብራና ላይ የተከተበው ብሉይ ኪዳንና ሐዲስ ኪዳን ተብሎ የተከፈለ ነው። እንደገና ለሁለት ይከፈላል የተጻፈውን ቃል ብሉይ ኪዳንና ሐዲስ ኪዳን። የእግዚአብሔር ቃል ብሉይ ወይም አሮጌ መባሉ ትክክል አይደለም። ብሉይ ኪዳን ምሁራን የሰጡት ስም ነው እንጂ እግዚአብሔር የሰጠው ስም አይደለም። ብሉይ አሮጌ ማለት ነው። ኪዳኑ ነው እንጂ አሮጌ ቃሉ አሮጌ አይደለም። በማቴዎስ 24:35 ማርቆስ 13:31 ሉቃስ 21:33 ላይ ሰማይና ምድር ያልፋሉ ቃሌ ግን አያልፍም አለ። የትኛው ቃሉ? ከዘፍጥረት እስከ ራእይ ያለው ቃሉ አያልፍም። ስለዚህ ብሉይ ወይም አሮጌው ወይም የተሻረው ኪዳኑ ነው። በግ በመሰዋት ደህንነት የማግኘቱ ጉዳይ ያ ተሽሯል። አሁን የእግዚአብሔር በግ ታርዶልናል። ሌላ በግ አያስፈልገንም። ያ ኪዳን ተሽሯል። በበጎች ደም፣ በኮርማዎች ደም የነበረው ኪዳን ተሽሯል። ቃሉ ግን አልተሻረም። የነቢያት ቃል አልተሻረም። ራሱ ጌታ ኢየሱስ ክርስቶስ ምንድን ነው ያለ? በሙሴ ሕግ በነቢያትና በመዝሙራት የተጻፈው ይፈጸም ዘንድ በእኔ ይፈጸም ዘንድ ነው ያለ። ስለዚህ በቃሉ ላይ እንዳንጨምር ቃሎች አሉ፣ ጥቅሶች አሉ። እንዳንጨምር እንዳናጎድል ያዘናል። ብሉይ ኪዳን ወይም አሮጌ ኪዳን የሚያመለክተን ኪዳኑ መሻሩን እንጂ የቃሉን አሮጌነት እርጅና ወይም መሻር አይደለም። እና ጌታ ኢየሱስ ሕግንና ነቢያትን ለመሻር አልመጣሁም ነው ያለው። ሕግና ነቢያትን አይሽርም። የተጻፈውን ቃል እንግዲህ ብሉይ ኪዳን ከማለት አይሁዶች እንደሚጠሩት ታናክ ብንለው ጥሩ ነው። ታናክ 3 ቃሎች አህጽሮት ነው። ቲ የተወሰደችው ቶራ ከሚለው የሙሴ ሕግ ቶራ ነው የሚባለው 5ቱ መጽሐፍ እና ደግሞ ናቢኢም ነቢያት ከሚለው የተወሰደው። ክ ደግሞ የተወሰደችው ከኬቱቢም ከጽሁፎች ማለት ነው፣ ወይም መዝሙራትን ያላቸው ጌታ ኢየሱስ ከ3ቱ ወስደው ታናክ ነው ያሉት። ስለዚህ እኛ ብሉይ ኪዳን የሚለውን ብሉይ ኪዳን አይደለም ታናክ ነው፣ ወይም ደግሞ ከልደት በፊት የነበረው መጽሐፍ ልንለው እንችላለን። ይሄ ቃል እንደገና ለእኛ ሲመጣልን በምን መልክ ይመጣልናል? ሰዓትም ስለሄደ ነው የምፈጥነው። ብዙ ሳልፍ አይታችኋል። በሁለት መልክ ነው። አሁንም ሁለት የኢየሱስ ክርስቶስ ቁጥር ነው ብያቸዋል። ሎጎስ እና ሬማ። ሎጎስ ሙሉ የእግዚአብሔር ቃል ነው። ከዘፍጥረት እስከ ራእይ የተጻፈው ቃል ነው፣ ወይም ታናክና ሐዲስ ብለን የከፈል ነው። ሎጎስ ማለት የተነገረ በርዕስ በምክንያታዊ አስተሳሰብ ከአእምሮ ከልብ ተቀምሮ የወጣ ቃል ማለት ነው። በእግዚአብሔር መንፈስ አማካይነትና መሪነት ነጅነትም ከ40 በላይ የሚሆኑ ቅዱሳን ሰዎች ከ1500 እስከ 1600 በፈጀ ዓመት ነው የተጻፈው። ይሄ ብቻ ነው 1600 ዓመት 500 ዓመት ለመጻፍ የፈጀ ይሄ ብቻ ነው። ከ40 በላይ በሚሆኑ ጸሐፍት ነው፣ በነገስታት በላምረኞች በእረኞች የተጻፈ መጽሐፍ ነው። በነቢያት ነገስታትም አሉበት፣ እረኞችም አሉበት፣ ሴቶችም አሉበት፣ ወንዶችም አሉበት። ይህ ቃል እንዳለ ስናየው የተጻፈ ቃል ነው፣ ሎጎስ ነው። ነገር ግን ሬማ ሌላ ነው። ይህ እንድናነበው በእጃችን በግንባራችን በቤታችን እንድንጽፈው ነግሮናል የእግዚአብሔር ቃል። ነገር ግን ሬማ በመንፈስ ቅዱስ አማካይነት የሚመጣ የሚሰጥ የጊዜው ቃል እግዚአብሔር አሁን ለእኛ የሚናገረው ቃል ነው። ከዚህ ውስጥ ነው የሚያወጣው፣ ከሌላ አይደለም። ነገር ግን ለዛሬ ለእያንዳንዳችን የተለያየ ነው የሚመጣው። በምሳሌያችን መሰረት ብንሄድ በምሳሌ ለማስረዳት ብንፈልግ ይሄ ከአውድማ ተመርቶ እንደሚወጣ እህል ነው። ስንዴውም፣ ገብሱም፣ ጤፉም፣ ባቄላውም፣ አተሩም፣ ሽምብራውም ሁሉ ከአውድማ ይመጣል፣ ቤት ጎተራ ይገባል።
እንደ እግዚአብሔር ቃል ቁጠሩት። ሬማ ግን ማለት ከዚያ ለዛሬ ራት ለማዘጋጀት ከሽምብራውም ሽሮ ሰርተን ከሌላውም አድርገን እንጀራ ጋግረን የምንበላው ያ ምግብ ሬማ ቃል ነው። ስለዚህ መንፈስ ቅዱስ አሁን ለእኔ የሚሰጠኝ ቃል እኔን ለማጽናናት፣ ለመገሰጽ፣ ለማስተማር፣ ለማሳደግ፣ ለመደገፍ መንፈስ ቅዱስ የሚሰጠኝ ቃል የሬማ ቃል ነው የሚሆነው እና በዩቲዩብ ላይ የዛሬው ቃል የዕለቱ ቃል እያሉ የሚለጥፉት ሁሉ ትክክል አይደለም። ለዓለም ሁሉ አንድ ቃል አይደለም ያለው። ለእያንዳንዱ ሰው ቃል አለው። ለእያንዳንዱ ሰው መዝሙር አለው። ለእያንዳንዱ ሰው የትንቢት ቃል አለ መንፈስ ቅዱስ የሚናገርበት። ምክንያቱም እኔ እያዘንኩ በሆን እሷ በደስታ ነው ያለችው። የሐዘን ቃል ለእሷ አይሰጣትም። በደስታ ላይ ነው ያለችው። የምስጋና ቃል ይሰጣታል። የበለጠ ጌታን የምታመሰግንበት። እኔ ደግሞ አዝኜ ከሆንኩ የሚያጽናናኝ ቃል ነው የሚሰጠኝ። ወይም በፋርማሲ ውሰዱት። ፋርማሲው በሙሉ መድኃኒት ነው። እያንዳንዱ መድኃኒት ለተወሰነ በሽታ ነው። ስላመመኝ ብቻ ሄጄ ያለ ዶክተር ፈቃድ አንዱን ወስጄም መታከም አልችልም። ለእኔ ለዚያ በሽታዬ ለዚያ ህመሜ የሚሆን አንድ መድኃኒት ነው ያለው ለዚያ ቀን። ያችን የሚያዘው ማን ነው? ዶክተሩ ነው። ወስጄ እጠቀማለሁ። መንፈስ ቅዱስ ለእኔ የሚሰጠኝ የዛሬው ቃል የሚፈውሰኝ ቃል፣ የሚያጽናናኝ ቃል፣ የሚያበረታኝ ቃል፣ ደስታ የሚፈጥርልኝ፣ ሰላም የሚሰጥኝ፣ እርቅን የሚያመጣ መዋደድን፣ ፍቅርን የሚሰራ የእግዚአብሔር ቃል ያ የሬማ ቃል ነው። እግዚአብሔር እያንዳንዳችንን የሚያይን፣ የሚናገረን፣ የሚመራን፣ የሚመግበን በተናጠል ለእያንዳንዳችን በግል እየቆረሰ እንደሚያስፈልገን መጠን እንጂ እያከፋፈለ ነው የሚሰጠን እንጂ እንደ ኮሚኒዝም በጅምላ አይደለም። ሰፊ ህዝብ ብሎ አይደለም እግዚአብሔር የሚሰጠን። ለእያንዳንዳችን ነው ጌታ ኢየሱስ የሞተው። ዓለም በሙሉ ጻድቅ ቢሆን ኖሮ 99ን ትቶ የጠፋችውን አንዷን በግ ፍለጋ የሚሄድ አምላክ ነው ያለን። እኔ ከሆንኩኛችሁ የጠፋች በግ እናንተ ሁሉ ጻድቃን ሆናችሁ በቤቱ እየኖራችሁ እኔን ለማዳን ይወለድ ነበር። በዓለም ላይ ትልቅ ተአምር እግዚአብሔር ሰው መሆኑ ነው። ሌላው ትልቅ ተአምር ያ እግዚአብሔር አምላክ በእኔ ውስጥ መኖር መፍቀዱ እና መቻሉ ነው። አይደንቅም? ይሄ እኮ ድንቅ ነገር ነው። ከተአምራት ሁሉ በላይ አንድ የህንድ ሰው ይሁን ምን አላውቅም መጽሐፍ ቅዱስን ሲያነቡለት እና ተአምራቱን ይሄ ሙታን ተነሱ በውሃ ላይ ሄደ የሚለውን ሁሉ እሱ አይደለም የሚደንቀኝ አለ። ሰማይና ምድር የፈጠረ አምላክ በሰው ውስጥ መሆን ይችላል። ይሄ ነው የሚደንቀው። በእኛ ውስጥ የህይወት መንፈስን አስቀመጠልን። ይሄ ትልቅ ድንቅ ነገር ነው። ብቻችንን ብንሄድ የሚያጽናና አምላክ በእኛ ውስጥ አለ አይደለም? የሚያበረታ አምላክ፣ አይዞህ አይዞሽ የሚል አምላክ፣ የሚያስተምር አምላክ፣ የሚያሳድግ አምላክ፣ የሚያበረታ አምላክ አለ። እኔ መንፈስ ቅዱስ ሞላ መቀሌ ነው የተሞላሁት። አስተማሪ ነበርኩ እዚህ ሀገር ለ3 ዓመት አክሱም እና ማይጨው ያስተማርኩት። ግን መቀሌ በረፍት ላይ ለጥምቀት ሲወስዱን 12 ኪሎ ሜትር ነው ከከተማ ርቀን ይሄድ ነው እና እዚያ በሩጫ ነው ይሄድ ነው። ቁርስ አልበላንም። የፊተኛውን ታቆልተውላችሁ ተጠመቅን፣ ተመልሰን መጣን። ምሳ አልበላንም። በሩጫ 24 ኪሎ ሜትር በሩጫ መጣን። ቁርስ ምሳ የለም፣ ውሃ የለም። ወዲያው የቤተክርስቲያን ስብሰባ፣ ሰውነታችን ዝሏል። ረሃብ ገሎናል፣ ውሃትም ገሎናል። ምን ጊዜ ስብሰባ ጨርሶ ስንል ከዚያ የጸሎት ክፍል አለች፣ እዚያ ገባን። አላቆያችሁም ማለት ነው። ያው ወንድም አላቆያችሁም ግን ቃል አንብቤ ልጸልይ ብሎ እግዚአብሔር አምላካችን ሲል እኔ አንድ ወንድም ነበር፣ ሁለታችን መንፈስ ቅዱስ ወረወረን። በዚያ ጊዜ የሆነውን ነገር ነግራችኋለሁ። ድካሜ በሙሉ ተወሰደ፣ ረሃቤ በሙሉ ተወሰደ፣ ጥማቴ በሙሉ ተወሰደ። በውስጤ ብርሃንና ደስታ ሞላ። 4 ሰዓት ነው ወለል ላይ የቆየ ነው። 4 ሰዓት እኛ ምን ጊዜ ለቆን ራት በልተን እያልን የነበር ነው። እግዚአብሔር እንደዚህ ነው። ሙሴም እኮ ኤልያስም 40 ቀን ያለ ውሃ ያለ እንጀራ ቆይተዋል። ለምን? እግዚአብሔር ምግብ ነው። እግዚአብሔር ብርታት ይሰጣል። እግዚአብሔር ጉልበት ይሆናል። ስለዚህ በእናንተ በሕይወታችሁ የጎደለው ምንድን ነው? ወደ ማን ትመለከታላችሁ? ለኢየሱስ። እሱን መለማመድ አለ። በቤታችሁ ጸሎት መለማመድ አለባችሁ። በቤታችሁ ቃሉን ማንበብ መለማመድ አለባችሁ። ይሄ ሬማ ቃሉም እኮ የእግዚአብሔር ቃል ነው።
ጎተራው ከእርሻ እኮ አዝመራው ካልመጣ እቤት የምናበስለው ምግብ የለንም። ከገበያም ግዙት ከየትም ብቻ ግን ከእርሻ የመጣ እህል ነው። ከገበያም የገዛችሁት ይሁን እቤት ያለው ጥሬ እህል እንዳለ አትበሉትም። ስለዚህ ጥሬው መምጣት አለበት። የእግዚአብሔር ቃል በሙላት ይኑርባችሁ። በዚህ ጊዜ መንፈስ ቅዱስ ምን ያገኛል? ከጎተራው እህል ያገኛል። ጎተራው ይሄ ነው። ከዚህ ያመጣና የት ነው የሚሰደው? ወደ ልባችን ነው። ሬማ ቃል የሚሆነው ወደ ልብ ሲመጣ ነው። እዚህ ጋር ሲቀመጥ የጎተራ እህል ነው፣ የአዝመራ እህል ነው። እግዚአብሔር ይመስገን። እንግዲህ አሜንም የሚያሰይ ላይሆን ይችላል። እሺ፣ ከዚያስ አሁን የትምህርቴ ዋናው ክፍል ይሄ ነው። ይህንን ቃል የሚያመጡልን ሰዎች እዚህ መድረክ ላይ ሁለት አይነት ናቸው። እዚህ እናንተ የምታዳምጡትም ሰዎች ሁለት አይነት ናቸው። ዛሬ በሁለት ነው። እግዚአብሔር የላከው የእግዚአብሔርን ቃል ይናገራል። ዮሐንስ 3:34 እግዚአብሔር የላከው አለ፣ እግዚአብሔር ያላከውም አለ ማለት ነው። እግዚአብሔር የላከው እግዚአብሔር የሰጠውን ቃል ይናገራል። እኔ ትምህርት ስለሆነ አሁን ይሄ መልእክት አይደለም፣ ለእናንተ ትምህርት ነው። ግን ይሄን መሰረቱን ማወቃችሁ ለሌላ ጊዜ ይጠቅማችኋል። እግዚአብሔር የላከው ሰው እግዚአብሔር ሲልከው መልእክተኛ ሂድና ጨው ግዛ ተብላችሁ ታውቃላችሁ? ድሮ ወይም ስኳር ግዛ ስትላኩ የምትገዙቱ ተነግሯችሁ ነው። ከማን ሱቅ እንደሆነም ተነግሯችሁ ነው። እግዚአብሔርም ሲልክ ወደ አንድ ቤተክርስቲያን ለአንድ ሰውም ቢሆን ይህንን ቃል ስጠው ብሎ ይናገራል። ያ ቃል ለዚያ ሰው የሚያስፈልገው ነው። ያ ሬማ ቃል ነው። እግዚአብሔር የላከው ከሆነ ያንን ቃል ይይዛል። እግዚአብሔር ያላከው እሱም ይሰብካል እኮ። ባለ ዲግሪም ሊሆን ይችላል፣ ብዙ ዲግሪም ሊይዝ ይችላል። እግዚአብሔር ግን አላከው። በኢትዮጵያ ችግራችን ወንጌላዊ ሆኖ ይጀምርና ትንሽ ቆይቶ ነው መዘመራን ይሁንና ወንጌላዊ ይባላል። ከዚያ ደግሞ ፓስተር፣ ከዚያ ደግሞ ነቢይ፣ ከዚያ ደግሞ ሐዋርያ። እንዲህ አይነት እድገት የለም በእግዚአብሔር ቃል ውስጥ፣ እግዚአብሔር ቤት ውስጥ የለም። ፓስተር ሊሆን የተጠራ ሰው በእናቱ ማህፀን ሳለም ፓስተር ነው፣ ሲወለድም ፓስተር ነው፣ ሕፃን ሆኖ ሲጫወትም ፓስተር ነው። ያንን ባህሪ ታዩበታላችሁ። ሲንዲ ጄኮብስ የምትባል ነቢይ አለ በአሜሪካ ኮሎራዶ ውስጥ። ታውቋት እንደሆነ አላውቅም። የታወቀች ነቢይ ናት። እኛ ቸርች ብዙ ጊዜ ትመጣ ነበር። ነቢይ አድርገው የጠራኝ በማህፀን ነው አለች። ሕፃን ሆኜ እንኳ አውቅ ነበር ስለ ሰዎች። ለምን እንደሆነ አውቅም፣ ስለ ሰዎች ልጅ ሆኜ አውቃለሁ አለች። ይህንን በልጄ ያውቃለሁ። ሴቷ ልጄ ሰው አይታ በ5 ደቂቃ ታውቀዋለች። እንዴት እላለሁ። ስጦታ ነው፣ መገለጥ ነው። እኔ እንደነዱሽ ነው ዝም ብዬ ከሳቁልኝ ማለት ነው ይገዛኛል። እሷ ግን ይሄ ሰው አይሆንም ትላለች። ቆይቶ ግን እውነት ሆኖ እናየዋለን። ፓስተር የሆነም ደግሞ በልጅነት እንኳ ሲጫወቱ ለሰዎች የሚጠነቀቅ ለልጆች ለጓደኞቹ የሚጠነቀቅ መሪ ሆኖ ታዩታላቸው። ስለዚህ ካደግን በኋላ የሹመት እድገት አይደለም፣ ጥሪ ከማህፀን ጀምሮ በማህፀን ሳልሰራ አወቅኩ ነው የሚለው አይደለም። ስለዚህ ጥሪያችሁን እወቁ። የብዙዎቻችን ችግር ጥሪውን የማያውቅ ሰው ዘማሪው ሰባኪ ይሆናል፣ ሰባኪው ዘማሪ ይሆናል። እንደገና ፓስተርም ነኝ ሐዋርያም ነኝ ይላሉ። ምንድን ነው ጥሪያችሁ? እግዚአብሔር የላካችሁ ምን እንድትሆኑ ምን እንድትሰሩ ነው። ማስተናገድ አገልግሎት እኮ ነው። በር ላይ መቆም። በረኞች እዚህ ሀገር በእኛ ሀገር አሁን አስተናጋጅ ነው። በመጽሐፍ ቅዱስ ግን በረኛ መናፍስን የሚለይ ሰው ነው። እዚያ በር ላይ ሆኖ የሚገባውና የማይገባውን የሚያውቅ ሰው ነው። የሚገባውና መንፈሱን ይለያል። ስለዚህ ስጦታ ነው በረኛነትም፣ ዘማሪነትም አገልግሎት ነው። እድሜው ስለጨመረ ከዘማሪነት አንዳንዶች ወጥተው ፓስተር መሆን ይፈልጋሉ። የማውቃቸው ሰዎች አሉ፣ ፓስተሮች አሉ፣ ፓስተር የሆኑ ዘማሪዎች። ለመዘመር አፉን ሲከፍት ሰውነት ከላይ እስከታች በመንፈስ ቅዱስ ይሞላል። ለማስተማር ሲሰብክ ደረቅ ቃል ነው የሚናገር። ፊደል አላከውም። እግዚአብሔር እንዲሰብክ አላከው። ይሰብካል። ለአእምሮ የሚሆን ነገር አለው። ነገር ግን አንድ ጊዜ ብዙ ጊዜ ተቸገርኩኝ። እዚህ አካባቢ በፈረንጁ በቸርች በሄድኩበት ቦታ ሁሉ ደረቅ ቃል ሆነብኝና ራሴን መውቀስ ጀመርኩኝ። የኔ ልብ ደንድኖ ነው። እንዴት እግዚአብሔር አይናገረኝ? እንዴት የእግዚአብሔርን ቃል አጣለሁኝ? በጣም አዘንኩና ሳክራሜንቶ ወዳቸዋለሁ። ከድሮ ጀምሮ ቸርች ሳይገዙ ጀምሮ ነው የሚሄደው። ልሂድ አልኩኝና ሲሄድ
አላውቅም። የተጋበዘ እንግዳ ነው። ለህፃናት ልክ እንደኔ ሲጸልይ ደረስኩኝ። እንግሊዝኛውን ሳዳምጥ እዚህ ተወልዶ ያደገ አይደለም፣ እንደኛም ደግሞ የመጣ አይደለም፣ መሀል ላይ ያለ ነው እና ገረመኝ። ከርቀት ነው ቁጭ ብያለሁ። ወጥቶ ለመስበክ ገና ቃል ሲናገር በመንታው ማልቀስ ጀመርኩ። ምን ሆኜ ነው አልኩ። በቃ ስብከት ጀምሮ እስኪጨርስ ድረስ አለቅስ ነበር። ከዚያ መጨረሻ ላይ ትንቢት መናገር ጀመረ። አንድ ሰው አለህ እንደዚህ እንደዚህ እንደሆንክ የሆንክ እና ልጸልይልሃል። አይ እኔ እንግዲህ ለካ ኮንፈረንስ ነበራቸው እነሱ ከሮብ ጀምሮ። አይ እዚያው ላለው ሰው ይሆናል ብዬ ዝም እባክህ እያለ ሲለምን ከእኔ ደግሞ 2 ወንበር በፊት የወንድማችን የሰይፉ ባለቤት ነበረች፣ ነቢይት ናት። በኋላ እነሱ ቤት ነው ማርኮ ሲሄድ ፋንታ የለም እንጂ የመልእክት የፋንታ ነው እያልኩ አንተ ስትወጣ ደነገጥኩኝ አለች። ምክንያቱም ሰሞኑ እንዳልነበርኩ አይታለች እና በመንፈስ ቅዱስ የሚናገር ሰው ስለነበር እጅግ ደስ አለኝ። መልእክቶቹን በሙሉ ገዝቼ ሲሄድ ሐሙስ ዕለት ይሆን ቀደም ብሎ እኔ የሄድኩት እሑድ ነው፣ እሑድ ጠዋት ሐሙስ ይሆን ዓርብ ከተናገራቸው ትንቢቶች ውስጥ አንድ ያልመጣ ሰው አለ፣ ገና ይመጣል፣ እግዚአብሔር ለሱ መልእክት አለው ብሎ ተናግሯል። ያልመጣ ሰው አለ። እጅግ ደነቀኝ። በቃ እግዚአብሔር እንደዚህ ይናገራል። ብዙ ጊዜ ደግሞ ኤርትራ ቸርች ነበር ሚኔሶታ እያለሁ በየ2 ሳምንቱ ቅዳሜ ከ2 ፒኤም ጀምሮ እስከ ሚድናይት ጸሎት አላቸው፣ የጾም ጸሎት። አንድ ነቢይ ጋብዘው ከመልእክቱ በፊት ትንቢት ልናገር ብሎ ትንቢት ተናግሯል እና 3 ወር ያህል ካለፈ በኋላ እኔ አማርኛ ቸርች አይፈልጉኝም፣ በሰል ያለ ሰው ሲያዩ ከፍሎ ሊወስድብን ነው ብለው ስለሚሉ ኤርትራ ቸርች ነው የሚሄደው። እኔ ከዚያ ምን አነታረከ ትግርኛ ትንሽ ሰማለሁ፣ በደንብ አልችልም፣ ግድ የለም ብዬ ይዘህ እሄዳለሁ እና የሙዚቃ ጓዶች አሉ ልጆች የሚዘምሩ በጣም ወዳቸዋለሁ። ከእናንተ ጋር ምን አለ ሙዚቃ ብንለማመድ ብዬ ስንለማመድ በጣም ደስ አለኝ አጫዋታችሁና እናንተ ሙዚቃ ትችላላችሁ፣ ነገር ግን የወርሺፕ ፕሪንሲፕል አለው በመጽሐፍ ቅዱስ፣ እሱን ላስተምራችሁ ስለው ለምን ቸርች ሄደህ አታስተምርም ማለት ቤስ ጊታር የሚጫወተው ወጣት ነው። አይ እኔ አማርኛ ቸርች የሚቀበለኝም የለም አልሄድም አልኩት። ለምን ኤርትራ ቸርች አልሄድም አለኝ። በጣም ቻሌንጅ አድርጌ አይ እንዴት ብዬ ስለው ምን ቸገረ ሂድና እግዚአብሔር ላስተምር ጠርቶኛል በላቸው፣ እምቢ ካለ የራሳቸው ጉዳይ አለኝ። ማውቃት እህት ነበረች፣ ደወልኩላትና የፓስተሩ ስልክ ሰጠች። ስደውልለት ሬስቶራንት እንገናኛለን፣ ቁጭ ብሎ እናወራለን። እኔ ኪንግደም ማይንድ ነኝ አለ። ጥሩ አልኩኝ። እኔ ደግሞ ስማ ቸርችም የለኝም የሚቀበለኝም የለኝም የላከኝም ሰው የለኝም እና ፈቃደኛ ከሆንክ ማስተማር እችላለሁ አልኩት። እሺ አለና ለካስ የዚያ ጊዜ እኔ የነገርኩት ያ ነቢይ የነገረውን ትንቢት ነበር፣ ከ3 ወር በፊት የነገረውን። በኋላ በልቅዳሜ ሂድ ጸሎታቸው አንድ ወንድም አለ እሱ ጋር ይከፍትልሃል አለኝና ሲሄድ ትልቅ ነው ቸርች፣ የፈረንጅ ቸርች ነው። መግቢያው ሲጠፋኝ ስደውልለት እሱ ደግሞ ዋሽንግተን ዲሲ ነው። ማን ጋር ነው ያለው? እናቴ ከምላት እህት ጋር ብሎ ወንጌል መዘማር። ኋላ እንዴ ፋንታ አሁን ልጄ በቃ ብላ ፋንታውን ደህና ነህ አለች። ደህና አሁንም አለች። በዚያ ተገናኘን። ሄድክ 1-2-3 ወር ያህል እያገለገልኩ እነሱ ጋር በመዘምራንም በቃልም እንደዚህ በማስተማር እየቆይቼ አንድ ቀን ፓስተር ይመጣና ስማ አንድ ነቢይ መጥቶ አንድ ትንቢት ራእይ አይቶ ነግሮን ነበር፣ ያ ሰው አንተ ነህ አለኝ። ምንድን የሚጠቅም ሰው ብሎ አለኝ እና አንተ ነህ አለኝ። በኋላ ፍረዝጊ የምንለው ወንድም አለ፣ ሁልጊዜ እሱና አንድ ሌላ ወንድም አለ። እሁድ ተማሪ ነኝ እኔ፣ ምሳ ይወስዱኛል። አንተ ፍረዝጊ ፓስተር እኮ እንደዚህ አለኝ ስለው ነው ቪዲዮ ቀርቻለሁ እኮ ያሳየዋለሁ አለኝ። ትንቢቱ ላይ ምን ይላል? ሜዳ ያያል፣ እዚያ ውስጥ አንድ በግ ወድቆ ነው የማየው። ትኩር ብዬ ሳይ ያ በግ ይቆምና ሰው ይሆናል። ይሄ የሚጠቅም ሰው ነው ተቀበሉት ብሎ ነው የነገራቸው። እግዚአብሔር ሲናገር በዚህም በዚያም ያስተምረናል። እግዚአብሔር የላከው ሰው እዚህ ቦታ ላይ እንዲመጣ ጸልዩ። እሺ ሌላውስ? ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል። እናንተ ደግሞ ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል። ስለዚህ ከእግዚአብሔር የሆናችሁ አላችሁ፣ ከእግዚአብሔር ያልሆናችሁ አላችሁ። ከእግዚአብሔር የላከው አለ፣ እግዚአብሔር ያላከው አለ።
አሁን ታያላችሁ። አራተኛ እግዚአብሔር የላከው አገልጋይ አለ፣ እግዚአብሔር ያላከው አለ። ከእግዚአብሔር የሆኑ ሰዎች አሉ፣ ከእግዚአብሔር ያልሆኑ ሰዎች አሉ። ማንን የሚሰማ ይመስላችኋል? ከእግዚአብሔር የሆኑት እግዚአብሔር የላከውን ሰው መስማት ይችላሉ። በውስጣቸው አሜን አሜን የሚል መንፈስ አለ። ከእግዚአብሔር ላልሆኑት አይጥማቸውም የመንፈስ ቅዱስ ነገር። ከእግዚአብሔር ያልሆነው መጥቶ ሲናገር ደግሞ ከእግዚአብሔር ለሆኑት ደረቅ ቃል ይሆንባቸዋል። ፊደል ነው የሚሆንባቸው። ፊደል ይገላል፣ ሕይወትን አይሰጥም። ስለዚህ ይቺ ቤተክርስቲያን በሕይወት ትኖር ዘንድ መቼስ እግዚአብሔር ያላከው ከእግዚአብሔር ያልሆነ ሰው እዚህ መጥቷል ብዬ አላምንም። ፖሲቢሊቲው አለ እንጂ ለምን መዝናናት ስትችሉ፣ ቤታችሁ ማረፍ ስትችሉ፣ እዚህ የመጣችሁት ከእግዚአብሔር ብትሆኑና እግዚአብሔር የምትወዱ ነው። ዝም ብሎ የሚመጣ የለም። መስዋዕት እኮ ነው ይሄ። ከእግዚአብሔር ከሆናችሁ እንግዲያውስ እናንተ እዚህ ላይ ከእግዚአብሔር ያላከው ሰው ከእግዚአብሔር ያልሆነ ሰው እንዳይቆም አጥብቃችሁ መጸለይ ያለባችሁ። ቤተክርስቲያንን የሚያፈርስ ቤተክርስቲያንን የሚያለያይ ከእግዚአብሔር ያልሆነ እግዚአብሔር ያላከው ሰው ነው። ቤትም ቦታ በኢትዮጵያ ታሪክ በቤተክርስቲያን ታሪክም ውስጥ በመጠኑ ድምፄን አጥፍቼ ኖሬያለሁ። እኔ ብዙ የምታወቅ ሰው አይደለሁም፣ እዚህም አልታወቅም እንኳን እዚያ። ነገር ግን የኢትዮጵያን ቤተክርስቲያን ታሪክ ተከታትያለሁ በመጠኑም ቢሆን። የአእምሮ እውቀት ይዘው ዲግሪም አለን ብለው ሌሎችም እየወጡ እግዚአብሔር የጠራቸውን ወንጌላውያን ይፈተኑ እያሉ ጫማቸው ተቀዶ አሸዋና ውሃ እየገባባቸው የሚለብሱት እያጡ እየተሰቃዩ እግዚአብሔር የጠራቸው እነዚህ ሰዎች ግን ሌላ ብዙ ነገር ያደርጉ ነበር። በየትኛውም ቤተክርስቲያን ይሄ በኢየሱስም ጊዜ የነበረ ትግል ነው። የሚያስተምራቸው ሰዎች አሉ። ከ12 እንኳ አንድ ነበረ። እግዚአብሔር ጠርቶታል። ነገር ግን ልቡ ከእግዚአብሔር ጋር አልነበረም። ፈሪሳውያን ነበሩ። እናንተ ከአባታችሁ ከዲያብሎስ ናችሁ ብሎ ነው የነገራቸው። ለምን አጋንንት አላወጣላቸው? ከዲያብሎስ ከሆኑ እኮ አጋንንት አለባቸው። እዚህም ላይ ነው ምንስተው ሰው ፈቅዶ በሕይወቱ ውስጥ ያስቀመጠውን አጋንንት ኢየሱስ እንኳ አላስወጣም። እዚህ ግን ስንጥር ታላችሁ ተቃጠል፣ ተወጋ፣ ምን ሰውየው ፈቅዶ የያዘውን ይስማማኛሉ። አስተሳሰብ እኮ ነው፣ በአስተሳሰብ ነው የሚገባው። በይሁዳ አእምሮ ሀሳብ ካገባ በኋላ ይላል ሰይጣን መጀመሪያ እንዲሁ አልገባበትም። በይሁዳ ውስጥ ምንድን ነው ያስገባው? ሀሳብ ነው ያስገባው። ምሽግ ነው ሀሳብ። ስለዚህ በእግዚአብሔር የሰውንም ሀሳብ በእግዚአብሔርም እውቀት ላይ የሚነሳውን ያን ሁሉ እናፈርሳለን። በኢየሱስም ብለን አይደለም እናፈርሰው። ምን እናፈረሳችሁት? በእግዚአብሔር እውቀት ላይ የሚነሳውን ሀሳብ የምናፈርሰው በእውቀት ነው። በእግዚአብሔር ቃል እውቀት ነው የምናፈርሰው። ያልሆነ ትምህርት ምሳሌ ልስጣችሁ። መቀሌ እያለን ልጆች ነን። እኔና አብ አንድ ነን። ኢየሱስ እና አብ አንድ ናቸው። አዎ ቃል ይላል። ግን በኢየሱስ ስም ካልተጠመቃችሁ አልዳናችሁም እያሉን መጡ። እኛ ልጆች ነን፣ ብዙ አናውቅ። መንፈሳችን አልወደደውም። ነገር ግን እውቀት አለ። በኢየሱስ ስም ብንለው የሚገሰጽ አልነበረም። መልሳጣን ተጨነቅን። አንድ ወንድም አለ አብርሃም ዮሴፍ የሚባል አሁን ኢስት ኮስት ነው ያለው። በጣም የምንወደው የምናከብረው ጾም ጸሎት ያዘ። እሱም እንኳ ፓስተር ሆኖ ጾም ጸሎት ያዘ። ጌታዊ ለዚህ ቃል መልስ ምንድን ነው አለው። ሐዋርያ 19 ላይ ያለው ጳውሎስ በላይኛው ሀገር አጵሎስ በምንድን ነው ሳለ በላይኛው ሀገር አልፎ መጣይና አንዳንድ ደቀ መዛሙርትን አገኘ ይላል። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። አልተቀበልንም፣ መንፈስ ቅዱስ እንዳለስ እንኳ አልሰማንም ማለት አሁን ምን ማለት ነው? መንፈስ ቅዱስ እንዳለ እንዴት አስሙ? ታዲያ በምን ተጠመቃችሁ አለ። ምን ማለቱ ነው? ቢያንስ ስትጠመቁ የመንፈስ ቅዱስን ስም ትሰሙ አልነበረም ወይ ማለት ነው? በውሃ ጥምቀት ስትጠመቁ በአብ በወልድ በመንፈስ ቅዱስ ስም ተብሎ ስትጠመቁ የመንፈስ ቅዱስን ስም ትሰሙ ነበር። በምን ተጠመቃችሁ ያላቸው በጥምቀቱ ውስጥ መንፈስ ቅዱስ እንደሚጠቀስ ስለሚያውቅ ነበር። በቃ መልስ ሆነ። ደቀ መዛሙርት ናቸው፣ አምነዋል። መንፈስ ቅዱስ እንዳለስ እንኳ አልሰማንም እኮ ነው ያለው። ስሙ ሲጠቀስም ሰምተን አናውቅም ማለት። ስለዚህ በምን ተጠመቃችሁ አላቸው። በዚህ ምክንያት ጥምቀት
በአብ በወልድ በመንፈስ ቅዱስ ነው የሚደረገው ብሎ ረዳ እና ምን ማለት ነው? ለእናንተ የሚሆነው ጾም ጸሎት ጊዜ ያላችሁ ጥሩ ነው፣ ነፍሳት እንዲድኑ። ሌላው ደግሞ በትምህርት ነፋስ እንዳትወሰዱ፣ አእምሮን የሚማርክ ነገር ሊወስዳችሁ ስለሚችል እግዚአብሔር የመገለጥ ቃል እንዲሰጣችሁ መጸለይ ያስፈልጋል። ባጭሩ ይኸው ነው። እግዚአብሔር እናመሰግናለን፣ እንጸልያለን። ለበዓል ጓጉታችኋል እናንተ። እግዚአብሔር አምላካችን ወይ በኢየሱስ ክርስቶስ ስም እናመሰግናለን። ለወገኖቼ እንግዲህ ይጠቅማል ያልኩትን በአጭር ቃል ሰጥቻቸዋለሁ። በዚህ መሰረት የሚያደርጉትን እነሱ ያውቃሉ። እንድትባርካቸው፣ እንድታሳድጋቸው፣ ለጸሎት የሚተጉ ሰዎችን እንድታስነሳ፣ ጥሪያቸውን ያላወቁ ወገኖች ጥሪያቸውን አውቀው በጥሪያቸው እንዲያገለግሉ፣ ሕዝብህንም እንዲያገለግሉ እግዚአብሔር አምላክ ይችን ቤተክርስቲያን እንድታሳድጋት በኢየሱስ ክርስቶስ ስም እለምንሃለሁ። አምላካችን ሆይ መሪዎቹንም በመሪነታቸው ዲያቆናትንም ሽማግሌዎችንም በመዝሙር የሚያገለግሉትንም በጸሎት የሚያገለግሉትንም ሁሉንም እግዚአብሔር ሆይ በየሰፈራቸው በየአቅጣጫቸው በየጥሪያቸው ጌታ እግዚአብሔር ሆይ እንድታበረታቸው ለምንሃለን። ስም የተባረከ ይሁን በኢየሱስ ክርስቶስ ስም አሜን።